በዚህ ሰዓት በሬው ተመስጦ ላይ እየበላ አጣጥሞት ነው። ምክንያቱም እናንተ የሰራችሁለት ጥሞታል ማለት ነው። ምክንያቱም ምን ያህል ያለፋችሁበት ስራ እንደሆነ አይታችሁታል። ሊያማቸው ይችላል። ለዚህ ስር ደግሞ መይገረው ምናምን የሚባል ነገር ምላሳቸው ስር ውሃ እንዳይጠጡ ምግብ እንዳይበሉ የሚያደርጋቸው አለ። ከዛ ውጪ ምንም የለም። እስከ ራሳቸው ሊሰራ ነው። እሱን በደንብ ካቦካችሁ በኋላ ጨውን ትጨምሪበታለሽ። ክኖርስ መወፈር አለበት መቅጠን አለበት። ትንሽ መወፈር አለበት። ምክንያቱም እንዲያጠግባቸው። አዎ አይነታችሁ እንዴት ናችሁ? ዛሬ ጓደኛዬን ጠርቻታለሁ። የሆነ ቦታ ወስድሻለሁ ብያታለሁ እና ሰፈሬ ነው የምጠራት። ቄራ ነው ሰፈሬና በሬ በጣም ነው የምትፈራው በጣም እና እዚህ ሰፈር ስትመጣ በሬ ማሳደሪያ ይዣት እገባለሁ። የእሷንም ሪያክሽን አብረን አብራችን ቆዩ። እንዴት ናችሁ? እንዴት ነህ? በሬ በጣም ነው የምትፈራውና ይዤ ክርስቶስ ነው ዛሬ ከበሬዎች ጋር እናበላቸዋለን። ምግባቸውን እንበጠብጣለን። እንዴት እንደሚበሉ ነው ነሽ። በሬውን ፈተሽ አምጥተሽ አብልተሽ እና መጀመሪያ ፍሩሽካውን እዚህ ውስጥ ውሃ ካረግሽበት በኋላ ፍሩሽካውን ከዛ ውስጥ አውጥተሽ yoga አይና ካሽ እዚህ ጋር አስቀምጥ አይነካችሁ ማለት ምን ያህል ሰራታቸው ነው የሚበሉት? ያንቺ እኮ ብዙ እንትን ይዛል። ምን ይሉት ነው? አይበቃውም ማለት ነው። እሺ ካልፈረጠቁ በቀር የሚመጡበት ሀገር ነው እንጂ ይሄን የሚያስፈራ ነገር ፍሩሽካ ይባላል። ፍሩሽካ ማለት ለበሬዎች በጣም ተስማሚና በትንሽ ቀን ለውጥ የሚያሳያቸው ስጋቸው ላይ ይህንን ተበጥጦ ጫው ተደርጎ እንጂ ኦትሶት ይላል ሲበሉ አው እግዚአብሔር እንጂ የምን እንትን ነው የሆነ ነገር ተረክረውልሽ አቀርቡ ወይስ ከእንትን ስር ተነፍቶ የሚወጣ ነው? ከስንዴ አይደለ? ከስንዴ ነው። መወፈር አለበት መቅጠር አለበት። ትንሽ መወፈር አለበት። ይበልተው እና በትንሽ ጊዜ እንትን አሳይተው ምን ሲበሉ ነው የሚያቀጭጫቸው? የሚያቀጭጫቸው አይ ማቀጨጭ ሳይሆን ይሄ በቃ ቶሎ ተስማሚ ነው ለሰውነታቸው። እንዴ እጄ ደከመኝ። እዚህ እንትገለብጠው ነው። እዚህ ቀስ እያልሽ እንዳታቦኝ። ኧረ ቆይ አረቦኝ እንዴ በጣም ያደክማል። ነው በቃ በጣም በቃ አይበቃውም እንዳለ ይገባ ጨምር። አረ እንዳለ ጨምር እንዴ በጣም ብዙ ፍሩሽካ ነው የሚበሉት። በቃ እስከ ራሳቸው ሊሰራ ነው። እሱን በደንብ ካቦካችሁ በኋላ ጨውን ትጨምሩበታለሽ። ክኖርስ ትንሽ እሳት ላይ ሞቅ ሞቅ ይበላቸው። እንደዚህ ነው እንዴ? አንቺ እንደሷው እንዴ ትሪት የሚደረጉት ሆነ ምን ጥሬ ስጋ እንደዚህ ተደርጎ ነው የሚጣፍጠው። እንዴ ሆነ ጥሬው እኮ ጮጮ ይላል።
አይበዛባቸውም? ጨው አይበቃው? አይ ትንሽ ጨምሩበት። በዛውም ይሄ ከበሉ በኋላ ውሃ እንዲያጣጣቸው ልቀምሹ ማለት ምሰረደ ይሄንን በጠበጣችሁት አይደለ? ትንሽ ጨው ጨምሪበትና በሬውን ፈታችሁ ይዛችሁ ትመጣችሁ ታበሉ። ለምንድን ነው ጨው ይጨመርበት እንደገና? አዎ እኔ ፈታላችኋለሁ። እንዳትዛችሁ ትመጣላችሁ። ቅመሹ ራሱ ይቀምሳልና ቅመሳው እኮ ልቀምሱ። አይቀመስም እንዴ? አውቀው አስበሽዋል? ይሄ ብንበላ አሁን ላይ የእውነት ይሄንን በልተው ተቀልቦ በ15 ቀን ውስጥ ምን አይነት ለውጥ አምጥተው እንደሚመጣ ለሰው ሳይሆን ሰው ይሄ ቢቀላ እንደዚህ አይደለም። ከመሽ ሞክሪ። ወይኔ በክርስቶስ ወይኔ ወደ ምግቡ ነው እሱ የሚሄደው። አሁን ከዛ ከበሬው ጋር ፊት ለፊት ሲገናኙ ወደ ጸብ ገቡ እንጂ ብላ በዛበት መሰለኝ እና አያችሁ እንዴት እንደሆነው እንዳይበላ እንደዚህ የሚሰሙት በሬዎቹ እንደዚህ ሻኛቸውን ይሁን ብልታቸውን ይሁን እንደዚህ የሚሆኑት ይሄንን 15 ቀን ተቀለቡ ማለት ስጋቸው የሚገርም ነው። ሁለተኛ ትልልቅ ሆቴል ውስጥ የሚገቡ ናቸው። አሁን ሲጣሉ አሁን እንዳረጉት ሲጣሉ ወደ ሰው እንትን አይሉ ድንገት አካባቢሽ ላይ ያለው ሰው ይሄ ጉልበተኛ የሆነው ሲገፋው ድንገት ሊረግጡሽ ይችላሉ፣ ሊገፉሽ ይችላሉ እንጂ ሌላ ነገር እንዴ በጣም ነው ያስደነገጠኝ። ይኸውልሽ እንዴት እንደሚበላ እያያችሁት ነው አይደለ? አያችሁት? ትንሽ ምንም አይሆን። በእጅሽ አይ እየበላ ነው። ውሻ እኮ አይደለም። አረተው እንደዚህ ነው። እንትን አትበይ ይመታሽ። ምን ላድርግ እኮ ቴንክ ዩ ይቅር አንተ ይችላል። በዚህ ሰዓት በሬው ተመስጦ ነው እየበላ አጣጥሞት ነው። ምክንያቱም እናንተ የሰራችሁለት ጥሞታል ማለት ነው። ምክንያቱም ምን ያህል ያለፋችሁበት ስራ እንደሆነ አይታችሁታል። አሁን ይሄ በሬ እንደዚህ በልቶ ተቀልቦ ነው ለሆቴሎች የሚቀርበው። ግን አሁን የሰራነው ይሄ በቃ ለአንድ በሬ ነው የሚሆነው። ለአንድ በሬ ሳይሆን ሁለት በሬ ብታረጊው እንደ ቅድሙ የመወጋጋት የእንትኑ እጥረት ይችላል ሳፋዋት እጥረት ነውና ምንም አይልሽም። እያጣጣመው ስለሆነ ነው። አጣፈለው ለማጣፈጥ ሰው ትንሽ ውሃ ደግሞ ትንሽ ቆይቶ ነው ይጠጣ። ጨው በጣም በዝቶበታል። አንቺ ነሽ ያለሽ። ያው አሁንም እያለ ነው። ውሃ ልጨምሪለት ትችያለሽ። አይ አይነካሽ። አንቺ ለምን ብቻ አታስደንግጪኝ? ያምሻል እንዴ? ይመጣ ይቆይ ቆይ በቃሽ። አይ 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 ሃይ 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 ላፋይ አይ አንቺ እንጂ አትፍሪ። ይመጣ ወደዚህ ደማረገው ደስ ጮማ ምናምን የሚታየው እዚህ አካባቢ ነው። ቅባት ነው ምናምን የሚባለው እዚህ አካባቢ እና እዚህ አካባቢ ነው። ወደ ላይ መጣ እንደሱ ሳይሆን ጨመቅ ያደረገው
እንደዚህ ነው እና እዚህ ሽጋችኛዋ አሁን ይሄ ቅባት አለው የሚባለው እዚህ አካባቢ ተለጥቶ የሚታወቅ አሁን አለው ማለት ነው። ነይ ሊዲያ ቼክ አድርጊ። ጨዋታው ጄኒ ነው ቅባቱ ቼክ አድርጊ። እንትን አይገኝም ግን በዚህ ሳይድ አይ ቆያ ታጠገብሽ እንደራለ በዚህ አይ ዞር ነው በጣም ነው የምትወደው ስጋ ይሄ ማለት እሱ ቅባት አለው ማለት ምን ስጋው እኮ ነው የነካነው። አይ ቅባት አለው የሚባለው በእንደዚህ ነው ስለሆነ አሁን እናንተ እንደዚህ የለፋችሁበት አው መድረቅ ሳይሆን እዚህ ጋር አይልሽ አሁን እዚህ ጋር ይነካል። አሁን ይሄ የሚባለው ቆንጆ በሬ ከሚባሉ ትልቅ በሬ ከሚባሉ አይ ይሄ ያው ማብራራት የነበረብን ከየት የመጣ ይሄ ግን እንትን ተፈቷል መሰለኝ። አልተፈታም። ተፈቷል። ቢታሰርማ እንትን ላይ የሚታሰረው አይደለም። እግሩን ተኝቶ ነው። ተኝቶ ነው። አዎ ተፈቷል፣ ግን ተኝቶ ነው። ምንም አያደርግም። አሁን እንደ ይሄ በሬ ማለት ተነስተው ጋር ብትዩ የሚወጋሽ አይደለም። ደክሞታል። በጣም ሰላማዊ ነው። ርቦት ነው። አይ ይደክማቸዋል። በረት ቆሞ ነው የሚመጡት። ፀሐይ ይደበድባቸዋል። ለምን ነው በረት የሚታረዱ? በረት ሉካንዳ የሚገባቸው ኩበት እዚህ በቃ ኖርማል ይሄ ነው። ሳርና ቅድም ያያችሁትን ፍሩሽካ ነው። ግን ለነሱ በጣም የሚያስፈልገው ያ ፍሩሽካው ነው። አሁን ለነዚህ የምታያቸው በሬዎች ገና የሚበሉ ናቸው። እዚህ ጋር እንደዚህ ትንንሽ በሬዎች አይሻቸው እነዚህ አሁን መብላት አለባቸው። አሁን ጾም ስለሆነ ይቀለባሉ ማለት ነው። አፉታችን አለው አይደለም ዝቅ ስታደርግለት ራሱ ይበሏል። ሃይ አንቺ ዝቅ በይ በዚህ ጋር አይነካሽ ብለዋል። እንጨቱ አላን እሺ ሄይ እንጋ ወይ ያጣጥመው ወይኔ እየተንቀጠቀጠ ነው። አይዞሽ ምንም አያደርግሽም። እንደ አንድ በግ ቤት ውስጥ ገዝተሽ እንደምታበይው ማሰብ አለብሽ። በግም አታበላም ሰው ወሻ ለራሱ እንዴት አይዞሽ ይሄ ተፈጥሮ እንትን ነው ፍራቻ ነው እንጂ በዚህ ጋር ነው መልካም ሰው ነው። በታች መልካም ሰው ነው። እሺ ነው ጨርስኩኝ እኮ በጣም እንካ ሄይ ጮክ በይ ሄይ ና እንጂ ስማ በይ ስማ አንተ እንካ ስማ እንካ አይ አይደለም ወንድሜ አይ አይደለም ስጫቸው እሺ ቢወስደውም ሁለቱም ይሁን። ኧረ በኢየሱስም ተፈታ። ችግር የለውም። ነይ ምትገፋኝ ጤና የለም እንዳታሰርም እኮ እንዴ ኧረ ተው አትምታ እባክህ። ተናዱ እንደወጋሽ ነው ራሱ እንዴት ነው ረጅም እንካ ጥርስ የለውም እንዴ? አንድ በሬ ስንት እስከ ስንት ብር ሊሸጥ ይችላል? አሁን ለምሳሌ እንደዚህ ቀለብ የበሉት በሬዎች እና ለምሳሌ እንደዚህ አይነት ትንሽ በሬዎች በጣም ልዩነት አላቸው። አሁን ለምሳሌ እስከ 120 ሺህ እስከ 160 ሺህ የሚሸጡ አሉ። ከዛ በታች ትንሽ ደግሞ እስከ 70 ሺህ እስከ 60 ሺህ ብር የሚሸጡ አሉ። እንደ እንትናቸው ነው እንደሚሸጡበት ቦታ ቦታው ሳይሆን ቦታው አንድ ቦታ ነው። ትንሽ በሬ የሚሸጥበት ቦታ አለ፣ ትልቅ በሬ የሚሸጥበት ቦታ አለ። ትንሽ በሬ የራሱ እንትን አለው፣ የራሱ ዋጋ አለው። ትልቅ በሬ የራሱ ዋጋ አለው። ከነዚህም ደግሞ ትልቅ በሬ አለ ሲሆን እስከ 400 ሺህ የሚሸጥ በሬ አለ። ማለት የሚያጠቃቸው አይነት በሽታ ወይ ወረርሽኝ ምናምን አለ ሊያማቸው ይችላል። እዚህ ስር ደግሞ መይገረው ምናምን የሚባል ነገር ምላሳቸው ስር ውሃ እንዳይጠጡ ምግብ እንዳይበሉ የሚያደርጋቸው አለ። ከዛ ውጪ ምንም የለም።
አልቂት ነው የሚባለው መዝገብ የበሽታ ስም አልቂት ነው። አልቂት አረ ይሄ የሚያንዣልጠው ነው ግን እንዲፈር አረ አካት እንትን እንደነበረ እንዴ ትቆርጠዋለህ አይደል እንዴ? መዝገሩ እና እንደዚህ አሉ እዚህ ስር የሚቀሩ መዝገሮች አሉ። ከዛ ውጪ ያን ያህል የሚያጠቃቸው በሽታ የለም። ቢያማቸው እንኳን ሐኪም አለ እንትን አንዳንድ ጊዜ አሁን ይሄ የታመመ በሬ ማለት ሰው ሲበላ ምናምን የሚታመሙ ሰዎች ምናምን አሉ አይደለ? እንደዛ እንትን ቄራ አሁን ቄራ ነው የሚገባው። ቄራ ደግሞ የራሱ የዶክተሮች አሉ። ቼክ ይደረጋሉ ከሆኑ እሳት ውስጥ ገብቶ ይቃጠላል እንጂ በሬው አዎ ለህብረተሰቡ ስጋ አይቀርም። በጣም ኃይለኛ በሽታ ይመጣል። ባይዘው ይሄ የታመመ በሬ ከበላሽ ምናምን ስጋቸው በጣም ድንገት ሌላ ቦታ ላይ ሄዶ ህገወጥ ፍርድ ምናምን ተከናውኖ ካልሆነ በቀር ቄራ ድርጅት ከገባ ሐኪም አለው። በሽተኛ ቼክ ተደርገው ነው የሚታረዱት። አዎ ስለሆነ ለስጋ ቤትና ለግለሰብ የምትሸጡበት ዋጋ ይለያያል ወይስ አንድ አይነት ነው? እንዴት ለግለሰብ ማለት? ለምሳሌ አሁን ለቤት ለሚገዛ ሰውና ለስጋ ቤት ብሎ ለሚገዛ ሰው ዋጋው ይለያያል ወይስ እንደ በሬው አይነት ነው ዋጋው የሚለያየው? አሁን ትልልቅ ቤቶች ዋጋቸው ከ2000 እስከ 3000 የሚሸጥበት ቤት አለ። ኖርማል ቤቶች ደግሞ ግማሽና ኪሎ እስከ 1400 ብር የሚሸጥበት ቤት አለ። ስለሆነ ስጋቸው በጣም የተለያየ ነው። የሐረር አለ፣ የወለጋ አለ፣ ከሙሉ ኢትዮጵያ ነው የሚመጣው እዚህ ቄራ ማለት ነው። ስለሆነ ስጋቸው ቆንጆ የሆነና በጣም የሰቡ በሬዎች ብዙ ጊዜ ቅልብ ሐረሮች ብራቸው በጣም ሀይ ነው ሲሸጡ፣ ግን ስጋቸው መንበዙ ያስጠላል። ስጋው ቆንጆ እንደሆነ እኔ መሰክራለሁ። እዚህ ቄራ ስላደኩኝ ስጋውን እየበላሁ ነው ያደኩት። አንድም ስለ ቄራና ስለ በሬዎቹ ሁኔታዎች ለማሳየት ፈልጌ ነው። አንድም ደግሞ በጣም በሬ ፈሪ ናት። እሷን ማሳየት የፈለኩት እኔ ቤት ስትመጣ በቃ ደውላ እዛ ጫፍ ላይ ውጪልኝ ምናምን ትለኛለች እና በሬዎች እንደማያስፈሩ በዛው እንድታየው ብዬ ነው። አንዳንድ ጊዜ የሚመጡበት ቦታ ይሄ ብዙ ጊዜ ሰው የማያገኙበት ቦታ ሆነው ልክ እዚህ ቄራ ላይ ሲወርዱ አብዛኛው የስራ እድላቸው አውራጅ አለ፣ ጫኛ አለ፣ የሚያስገባ አለ፣ ደላላ አለ። በጣም የህዝቡን ስብሳቤ ሲያዩ ደንግጠው የሚፈረጥጡ አሉ እንጂ በዛ መልኩ ደግሞ እንዴት እንደሚጠለፉ ለአንቺ መንገር አያስፈልግም። በሞተርም በምን ይጠለፋሉ። ግን በዛ መሀል ሰውን ሊጎዱ ይችላሉ እንጂ ያን ያህል ፊጋ ወይም ደግሞ ሰው የሚጎዳ በሬ የለም። እኔ ደግሞ ሁሌ የሚፈረጥጥ ነው የሚያጋጥመኝ። ባይዘው እንትን ልሻለሁ ሁሌ ለደውልሽ ኖርማል የሚሮጡትንም አይደለም እንትን ነው ሲያመልጣቸው ምናምን ሲያሯሩጡ ምናምን ሳያቸው ኦፍ ኮርስ በቃ የሆነ የፈረጠጠ ምናምን እኔ በቃ በዛው ገጭቶ የሚሄድ ነው የሚመስለኝና አመጣጣቸው ያስፈራል። የሚቀጠሩት ልጆች አሁን ለሚቀጠሩት እረኛ ነው የሚባለው። እረኞቹ ቶሎ ለማስገባት ሲሉ ወይም ቶሎ ቦታ ለመያዝ ሲሉ በሬዎቹን በጣም እያሯሯጡና እየመቷቸው ነው የሚሄዱት ለገበያ ለመግባት ቦታ ለመያዝ ምናምን እንጂ ያን ያህል እንደዚህ ሁሌ ፈርተው አይደለም። ምክንያቱም ከተለያየ ሀገር ነው የሚመጡት። ከጅማውን የሚመጡት ጭራሽ ብታናገሪያቸው አጠገባቸው ቆመሽ እንጂ ጆሮአቸውን እንትን ብትነኪው እንኳን እንትን አይሉም። አይ አሁንማ አየኋቸው እኮ ትንሽ መጀመሪያ ላስደነግጡኝ እንጂ ከዚህ በኋላ እንግዲህ ነው የፍራቻ እንትኑ መጠኑ ይቀንሳል ብዬ አስባለሁ። መታ ሃይ ያኛው ቀንዱ ያስፈራል። አያስፈራም። አይ መጨረሻ ላይ የሚወጣውን እናስወጣለን። እነዚህ አሁን የሚሄዱት ወደ ቁጥር ተጽፎላቸው ውሃ ጠጥተው ወደ እርድ ክፍል ይገቡት። ሊታረዱ ነው በቃ። አዎ ቻው። በዛው ምጣር